አርቲፊሻል ኢንተለጀንስ የወደፊቱ ቴክኖሎጂ አይደለም። ምንድነው እሱ አርቲፊሻል ኢንተለጀንስ? እንዴት ነው እሱ የሚሰራውስ? በሰው ልጅ ታሪክ ለመጀመሪያ ጊዜ አሁን ከምንኖርባት ከዚች ምድር ከፍ ብሎ መብረር ብቻ ሳይሆን ወደ ተፈጥሮ ሳተላይት ጨረቃ ጉዞ ተደረገ። በሳይበር ወንጀለኞች አማካኝነት እያንዳንዱ ሰው ኢላማ ውስጥ ሊሆን ይችላል። መንግስታት፣ ግለሰቦች፣ ፖለቲከኞች፣ ታዋቂ ሰዎች፣ ተማሪዎች። ድሮኖች መብረር ብቻ አይደለም ያስባሉ፣ ሴንስ ያደርጋሉ፣ አካባቢያቸውን፣ ኢንቫይሮንመንታቸውን። በቀላል አማርኛ የሚበሩ ኮምፒውተሮች ናቸው። አርቴሚስ 2 ለሰው ልጆች ዳግም ወደ ጨረቃ ወይም ደግሞ ወደ ዲፕ ስፔስ ጉዞውን መጀመርን ያሳያል። እያንዳንዱን የሰውነቴን እንቅስቃሴ ሴንስ በማድረግ የራሴን የዲጂታል ትዊንስ ወይም ደግሞ ሰዎች የሚያደርጉትን እንቅስቃሴ ኢሚቴት የሚያደርግ ስክሪን። ኢንክሪፕትድ የሆነ ዴታ፣ የተቆለፈ መረጃ ለመፍታት አሁን ላይ በጣም ፓወርፉል የሚባለው የመጨረሻው አቅም አለው ተብሎ የሚታሰበው ኮምፒውተር 200 ዓመት የሚወስድበትን ኳንተም ኮምፒውተር ግን ከ5 ሰከንዶች ባነሰ ጊዜ ውስጥ ሊፈታው ይችላል።